ሰላም እንዴት ናችሁ? ያው በዚህ ቪዲዮ የምንጀምረው ደግሞ ከ27ኛ ጥያቄ ጀምረን ነው። እስከ መጨረሻው በደንብ ተከታተሉን። ከተከታተላችሁ በኋላ ደግሞ አስተያየታችሁን በዚህ ብታደርጉ የምትሉት አስተያየት ካለ አስተያየት አስቀምጡልኝ። ነምበር 27 which of the following set of numbers could be the length of sides of a right angled triangle? right angled triangle ማለት ከሶስቱ እንግዲህ ትራያንግል ሶስት አንግሎች አሉት። ከሶስቱ አንግሉ አንዱ ራይት አንግል ወይም 90 ዲግሪ የሚለካ ማለት ነው። እንግዲህ ራይት አንግል ትራያንግል ስናወራ ምን አሉት? ሌግ ሁለት ሌጎች እና ሁለት ሌጎች እና አንድ ሃይፖቴነስ አለው። ይህን ስናስብ የሃይፖቴነሱ ምን ፓይታጎረስ ቴረም አለ። ፓይታጎረስ ቴረም እናስታውሳለን ማለት ነው። ይሄን ኤ ብንል ይሄን ቢ ብንል ይሄን ሲ ብንል a square plus b squared which is equal to c squared የሚል ፓይታጎረስ ቴረም ይሄን እናስታውሳለን ማለት ነው። በዚህ መልኩ ከነዚህ ከአራቱ ምርጫዎች ውስጥ ይሄን የሚሰጠን የትኛው ነው? ወይም የአንዱ ሌግ ስኩዌር ሲደመር የሁለተኛው ሌግ ስኩዌር እኩል ይሆናል ሃይፖቴነስ ስኩዌር የሚለውን እናያለን። ይሄ ሲጀመር የትራያንግል ጎን አይደለም። በትራያንግል ህግ በራይት አንግል ትራያንግል ጎን አይደለም፣ እኩል ናቸው ሁሉም ማለት ነው። ይሄም ደግሞ ትልቁን እንግዲህ ሃይፖቴነስ ማለት ትልቁ ጎን ስለሆነ የትልቁን ቁጥር እናያለን። ትልቁ ቁጥር ስናይ 5 6 እና 7። ስለዚህ 7 ስኩዌርን የሚሰጠው የሁለቱ ጎኖች ስኩዌር ተደምሮ መሆን አለበት። 5 ስኩዌር ስንት ነው? 25። 6 ስኩዌር ሲሆን ስንት ይሆናል? 36። 25 እና 36 ከ8 ስኩዌር ጋር እኩል አይደለም። ስለዚህ ይሄ የራይት አንግል ትራያንግል መልስ አይሆንም ማለት ነው፣ ጎን አይሆንም። ሲ ደግሞ 3 4 5 ትልቁ ማን ነው? 5 ነው። ስለዚህ ከኤ ቦታ 3 እንተካ። 3 ስኩዌርድ ፕላስ 4 ስኩዌርድ ስኳር ሲ ስኩዌርድ ማ 5 ስኩዌርድ መስጠት አለበት። 3 ስኩዌርድ ሲሆን 9 ፕላስ 4 ስኩዌርድ ሲሆን 16 which is equal to c squared ወይም 5 ስኩዌርድ ሲሆን ደግሞ ስንት ይሆናል? 25 which is equal to 25። እንደው ባጭሩ ሌላ ቦታ ሳንደክም መልሱ ማን ነው? ሲ ነው ማለት ነው። የሲ ሶስቱ ጎኖች የራይት አንግል ትራያንግል ጎኖች ናቸው ማለት ነው። ነምበር 28 in a circle the region bounded by 2 radii and an intercepted arc is a major arc, b minor arc, c segment d sector ይላል። እንግዲህ ስለ ሰርክል ስናስብ ሰርክል ማለት የሚወከለው በምኑ ነው? በሴንተር ነው። ሴንተር ኦ አለች። ከሴንተሩ ጀምሮ እስከ ሰርክሉ ጫፍ ያለ ሁሉም መስመር ምንድናቸው? እኩል ናቸው። ስለዚህ the region bounded by 2 radii በሁለት ራዲየስ ይሄ አንድ ራዲየስ ይሄ አንድ ራዲየስ በሁለት ራዲየስ እና an intercepted arc በአርክ የሚከበብ ምንድነው ነው የተባለው። እንግዲህ ሜጀር አርክ እና ማይነር አርክ ታስታውስ ከሆነ ሜጀር አርክ ማለት ከሰርክል ትልቁ አርክ ማለት ነው። ለምሳሌ ይሄ ኤ ብንለው ይሄን ቢ ብንለው ይሄን ኦ ብንለው ይችን ኤክስ ይችን ዋይ ብንል ሜጀር አርክ ማን ነው ማለት ነው? ትልቁ አርክ ይሄ ኤ ዋይ ቢ ይሆናል ማለት ነው። ማይነር አርክ ደግሞ ኤ ኤክስ ቢ። ስለዚህ በሁለት ራዲ ተከባ አይደለም ማለት ነው፣ አልተከበበም። ስለዚህ ሜጀር አርክ እና ማይነር አርክ እግረ መንገድ አይተናል። ሴግመንት ማለት ደግሞ ከዚች እስከዚች የምትሰመር መስመር ናት ሴግመንት እና ከዛ የምትጠቆረው እቺ ከዚህ ወደ ሰርክሉ ያለችው በኮርድና በአርክ የተከበበች ሴግመንት ትባላለች። ስለዚህ እቺ ምንድና ማለት ነው? ሴክተር ናት። ሴክተር በሁለት ራዲየስ እና በኢንተርሰፕትድ አርክ የተከበበችው ምን ትባላለች? ሴክተር ትባላለች። ዘ አንሰር ኢዝ ዲ። ሴግመንት ቢሆን ግን ሴግመንት ምንላት ይቺ የተቀባችውን ሴግመንት እንላት ነበር ማለት ነው። እግረ መንገድ ሁሉንም ምርጫዎች የምታውቋቸው ነው። ስለዚህ መልሳችን ማን ነው? ዲ ሴክተር ነው። 29 a line intersected a circle at 2 point is እንግዲህ ይሄ ደግሞ ሰርክልን ሁለት ቦታ ላይ የሚቆርጠው ምንድነው ነው። ሶሪ ያው በእጄ ሰርኩ ስለሆነ የሰርክሉ በትክክል ሊሰራልኝ አልቻለም። ስለዚህ ሰርክል ሁለት ቦታ ላይ ለምሳሌ ሁለት ቦታ ላይ ይሄን ላይን እንውሰድና እቺ ላይን ሁለት ቦታ ላይ ቆርጠታ አንድ እዚህ አንድ እዚህ። ስለዚህ እቺ ላይ ምን ትባላለች ነው ጥያቄው። በቃ ኤ የመጀመሪያው መልስ ነው። ሴካንት ላይን ትባላለች። ሴካንት ላይን ከሁለት ቦታ ላይ ቆርጠ ሴካንት ላይን ይባላል።
ቢ ታንጀንት ላይን ስናይ ታንጀንት ማለት ደግሞ ሰርክሉን ተች ወይም ነክቶ የሚያልፍ ታካኪ መስመር ማለት ነው። ስለዚህ እኛ ያው የአሁኑ መልሳችን ማን ነው? ኤ ነው። ሴካንድ ላይን ነው። ትራንስቨርሳል ላይን እንደው እግረ መንገዱ ለማየት ሁለት መስመሮችን ለሁለት የሚቆርጥ ሁለት መስመሮችን የሚቆርጥ ትራንስቨርሳል ላይን ነው። ይሄ ትራንስቨርሳል ላይን ይባላል። ሌላ ደግሞ ፐርፐንዲኩላር ላይን ደግሞ ሁለት መስመሮች 90 ዲግሪ ላይ ሲቆራረጡ ምን ይባላሉ? ፐርፐንዲኩላር ላይን ይባላሉ። እንዳያሳስቱን በሌላ ጥያቄ ቀጣይ ቢመጣ እንድትመልሱት ማለት ነው። አሁን መልሳችን ሴካንድ ላይን ነው። in the figure below O is the center and measure angle BOC 80 degree አስተውሉ። አንግላችን የት ላይ ነው የተሰጠነው? BOC ማለት ይቺ አንግል ናት ማለት ነው። እንስራው ምናልባት ግን መስራት እንችላለን። BOC ማለት ይቺ አንግል ናት። ይቺ አንግል 80 ዲግሪ ተሰጥተናል። የተጠየቅነው what is the measure of angle BAC እንግዲህ ከዚህ ማስታወስ የሚኖርብን ሴንተራል አንግል ኤንድ ኢንስክራይብድ አንግል ነው። ይቺ BOC ሴንተር ላይ ያለች አንግል ምን ትባላለች? ሴንተራል አንግል ትባላለች። ልኬቷ ስንት ነው? 80 ዲግሪ ነው። ይቺ ደግሞ ከሰርክሉ ላይ የምትገኘው በሁለት ኮርዶች የተሰራችው ደግሞ ምን ትባላለች? ኢንስክራይብድ አንግል ትባላለች። የኢንስክራይብድ አንግል እና የሴንተራል አንግል ግንኙነታቸው ወይም ዝምድናቸው ምንድነው ማለት ነው? ሴንተራል አንግል ወይም ኢንስክራይብድ አንግል ሜዠር አንግል BAC which is equals to half of measure angle BOC half ማለት ግማሽ ማለት ነው። ኢንስክራይብድ አንግል የሴንተራል አንግሉ ምንድነው? ግማሽ ነው። ይሄ ማለት BOC ተሰጥተናል። ከBOC ቦታ ማንተካለው half of 80 ዲግሪ ማለት ነው። ይህ half ማለት 1/2 ወይም 80 ሲካፈል ለሁለት ስንት ይሆናል? 40 ዲግሪ 40 ዲግሪ። ስለዚህ ኢንስክራይብድ አንግላችን ስንት ናት ማለት ነው? 40 ዲግሪ ናት። ዘ አንሰር ኢዝ ቢ ኤ 20 ዲግሪ ነው። ቢ 40 ዲግሪ ነው። ሲ 50 ዲግሪ፣ ዲ 8 ዲግሪ። ዘ አንሰር ኢዝ ቢ 40 ዲግሪ። ወደዚህኛው ጥያቄ ስንሄድ in the figure O is the center and angle APC is subtended by an arc ABC በማን አርክ የታጠረች ናት? በአርክ ABC የታጠረች ናት። what is the measure of angle APC የተጠየቅነው አንግል APC ይችን ኢንስክራይብድ አንግል ነው። እዚህ ላይ የምናየው ይሄ AC በማን ያለፈ ነው? በሴንተር ላይ ያለፈ ስለሆነ ምንድነው? ዲያሜትር ነው። ዲያሜትር ደግሞ ሴንተራችንን ለስንት ይከፍለዋል? ለሁለት እኩል ይከፍለዋል ማለት ነው። ስለዚህ ለሁለት እኩል ከፍለው ማለት የሰርክል የዙሪያው ዲግሪ ሜጀር 360 ነው። ግማሽ ለሁለት ስለከፈለው የዚህ አርክ ሜጀር 180 ዲግሪ ወይም 180 ዲግሪ ስለሆነ በኢንስክራይብድ አንግል ደግሞ ዝምድናቸው የአርክ እና የኢንስክራይብድ አንግል ዝምድናቸው ሜጀር ኦፍ ኢንተርሰፕትድ ወይም ሰብተንድድ አርክ ሃፍ ኦፍ ኢንስክራይብድ አንግል ሃፍ ኦፍ ኢንተርሰፕትድ አርክ ነው። ኢንስክራይብድ አንግል የኢንተርሰፕትድ አርኩ ወይም የሰብተንድድ አርኩ ግማሽ ነው። ስለዚህ ይሄ ከዚህ እስከዚህ ያለው ስንት ነው ብለናል? በዲያሜትር የተከፈለ ስለሆነ 180 ዲግሪ ነው ብለናል። ይቺ አንግል ኢንስክራይብድ አንግል ስለሆነች የዚህ አርክ ግማሽ ስለሆነች ሃፍ ስለሆነች ወይም ሜጀር አንግል APC which is equals to half of measure arc ABC አርክ በዚህ ስለሚወከል ስለሆነች ABC ስንት ነው ብለናል? 180 ዲግሪ ነው። half 1/2 ሜጀር አርክ የዚህ ዲግሪ 180 ስለሆነ 180 ዲግሪ 180 degree over to 90 degree. Therefore the answer is D 90 degree ነው ማለት ነው። ወደ 32 ነምበር 32 ስንሄድ this rectangular pyramid is given below. Which of the following is true about the pyramid? እንግዲህ ፒራሚዱ ይታየናል። A VF is slant height of the pyramid. V
ኤፍ ኢዝ ስላንት ሄድ ኦፍ ዘ ፒራሚድ ይላል። እንግዲህ እቺ ቪ ቨርቴክስ ናት። ይቺ ኤፍ ያለችው ግን ከቤዙ መሃል ላይ ነው። ስለዚህ ከቤዙ መሃል ላይ እንግዲህ አስቡት፣ ምስሉን አስቡት፣ ምስሉን ሳይሆን ፒራሚዱን አስቡና ውስጥ ላይ መሃል ለመሃል ቆርጦ የሚያልፍ ስላንት ሄድ ሳይሆን የሚባል ሄድ ነው። ስለዚህ ኤ ትክክል አይደለም ማለት ነው። ቢ ደግሞ ዲኤ ኢዝ ላተራል ኤጅ ኦፍ ዘ ፒራሚድ። ዲኤ ኢዝ ላተራል ኤጅ፣ ላተራል ወይም የጎን ጠርዝ። ዲኤ የጎን ጠርዝ ሳይሆን የመሰረቱ ጠርዝ ወይም ቤዝ ኤጅ ነው። ስለዚህ ይሄ አሁንም ትክክል አይደለም ማለት ነው። ሲ ቪ ሲ ኢ ቪ ሲ ቪ ሲ ኢ ቪስ ኢዝ ቤዝ ኦፍ ፒራሚድ። እንግዲህ ይሄ ምን አይነት ፒራሚድ ነው? ቤዙ ስንት ጎን ነው ያለው? 4 ጎን። እነሱም ኤ ቢ ሲ ዲ ነው። ስለዚህ ቤዛችን ቤዝ ኦፍ ፒራሚድ ኤ ቢ ሲ ዲ ነው እንጂ እቺ ቪ ሲ ኢ ላተራል ፌስ እንኳን ለማለት ተቆርጣ ስለቀረች እሱን ትክክል አይደለም ማለት ነው። ዲ ቪ ዲ ኤ ቪ ዲ ኤ ኢዝ ላተራል ፌስ ኦፍ ዘ ፒራሚድ። አዎ ላተራል ፌሳችን ላይ ቪዲኤ፣ ቪዲሲ፣ ቪሲቢ፣ ቪኤቢ ስለሆነ አንዱ ከላተራል ፌሳችን አንዱ ቪዲኤ ላተራል ፌስ ኦፍ ዘ ፒራሚድ ስለሆነ ዘ አንሰር ኢዝ ዲ ነው ማለት ነው። ሌላ ወደዚህ ስንመጣ ደግሞ ኢን ዘ ፊገር 8 ኤ ሶሊድ ኢዝ ጊቭን። ይሄ ሶሊድ ፊገር ተሰጥቶናል። ሶሊድ ፊገር ነው እንግዲህ ዋት ኢዝ ዘ ኔም ኦፍ ዘ ሶሊድ። ይሄ ሶሊድ ፊገር ስሙ ማን ነው? እንግዲህ ስማቸውን የምንወክለው ፒራሚዶችን በቤዛቸው ወይም መሰረታቸው ወይም መቀመጫቸው ላይ ነው። ስለዚህ መቀመጫውን ስናይ ስንት ጎን አለው ብለን ስንቆጥር ከዚህ ከዚህ አንድ ጎን፣ ከዚህ ከዚህ 2 እንውሰድ፣ 1 2 እቺ ጎን 3፣ ከዚህ ከዚህ 4፣ ከዚህ ከዚህ 5። ስንት ጎን አለው? 5። 5 ጎን ያለው ፕሪዝም ደግሞ ምን ይባላል? ፔንታጎናል ፕሪዝም ስለሚባል ፔንታጎናል ፕሪዝም እንለዋለን ማለት ነው። በዚህ ቪዲዮ ይሄን ያክል ይበቃናል። እናንተ ለምታዩት ነገር ሁሉ አስተያየት መስጠት ትችላላችሁ። አመሰግናለሁ።